ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉንም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ ብርጌድ አናብስቶች የአረመኔውን አገዛዝ ሰራዊት በደፈጣ ሁለት ቦታ ላይ በሚገባ ደቁሰውታል ሲል ክፍለ ጦሩ ገለጸ። የቀኛዝማች ስሜነ ደስታ ብርጌድ ጉባላ አራተኛ ንስር ሻለቃ የአረመኔው አገዛዝ ሰራዊት ከፋክታ በቱጅ በኩል ወደ ጉባላ በሚያቀናበት ወቅት ባህር ሆድ ቡግሪ ወንዝ ላይ በደፈጣ ቆንጆቹ ያበራዩት ሲሆን በብርሃን ፍጥነት ቆንጆቹ ጉባላ ከተማ ላይ በመከሰት ለሁለተኛ ጊዜ በደፈጣ አደባይተውታል። በዚህ የደፈጣ ጥቃት በርካታ የአረመኔው አገዛዝ ወደ ላይኛው የተላከ ሲሆን ገሚሱ ቁስለኛ በመሆን ወደ እንጅባራ ሆስፒታል ተወስዷል። በፋኖ ምት የተበሳጨው ጠላት አንድ የአእምሮ በሽተኛ የረሸነ ሲሆን ለንግድ ስራ የሚጠቀሙበትን አንድ ሞተርም አቃጥሏል ሲል የጎጃም አገው ምድር ክፍለ ጦር ገልጿል። ይህ በእንዲህ እንዳለ ወደ ጎጃም ቀጠና መከላከያ በሰፊው እየገባ ነው ተብሏል። ከዚህም በተጨማሪ ብዛት ያላቸው አጥፍቶ ጠፊ ትናንሽ ድሮኖች ወደ ባህር ዳር እየገቡ ነው። ይህንን ኦፕሬሽን ጀነራል አበባው ታደሰ ነው የሚመራው ሲሉ ምንጮች ገልጸዋል። የድሮን አስተኳሽ ተንቀሳቃሽ ዲቫይሶች ጎጃም ውስጥ ገብተው ስምሪት እየተጠባበቁ ሲሆን ፋኖች በሚንቀሳቀሱበት አካባቢ ከቦታው መረጃ ለመከላከያ የሚያደርሱ ኢንፎርማንትስ በበቂ ሁኔታ ተዘጋጅቷል። ይህ የአሁኑ ከዚህ ቀደም ከነበረው በአይነቱ የተለየ ነው ብሏል ምንጮች። የአብይ አህመድ የመጨረሻው የጣረሞታዊ ሙከራ በሀገሪቱ ያለውን እግረኛ ሙሉ በሙሉ አየር ኃይል ሙሉ በሙሉ ሜካናይዝድ ሙሉ በሙሉ በማስገባት ውጊያ ለመክፈት እየተዘጋጀ ነው። በአሁኑ እቅዱ ህዝብን ምታ፣ ግደል፣ ዝረፍ የሚል የቀጥታ ስምሪት ተሰጥቶታል። ተጨማሪ ሰራዊት፣ ተጨማሪ መሳሪያ፣ ተጨማሪ የሎጂስቲክ በረከት ይዞ እየገባ መሆኑን ግልጽ ነው። መላው የአማራ ህዝብ፣ መላው የአማራ ፋኖ አዲሱንና የመጨረሻ የሆነውን የብልጽግናን ወረራ ለመመከትና አከርካሪውን ሰብሮ 4 ኪሎ ለመግባት እንድትዘጋጅ ጥሪ እናቀርባለን ያሉት ደግሞ የፋኖ ኃይሎች ናቸው። በተያያዘ ዜና ቀጣይ በአማራ ክልል የሚኖረው የአገዛዙ ኃይል ስምሪት እቅድ ይፋ ሆኗል። ወሎ ቀጠና ላሊበላን ማዕከል ያደረገ የማዕከላዊ እዝ 2 ኮሮች ኮምቦልቻና ከሚሴ መካከል ማዕከል ያደረገ አዲስ የሚቋቋም በሜጀር ጀነራል ግዛው ኡማ የሚመራ አዲስ እዝ፣ ወልዲያን ማዕከል ያደረገ 7ኛ ሰሜን ምስራቅ እዝ 1 ኮርና ጋሸናን ማዕከል ያደረገ 4ኛ መካናይዝድ ብርጌድ በወሎ ቀጠና ስምሪት ይኖራቸዋል። ሸዋ ቀጠና ደግሞ ልዩ ዘመቻ እዝ በከፊል የደቡብ እዝ 1 ኮር፣ 6ኛ እዝ 1 ኮር የባህር ኃይል ኮማንዶና 3ኛ መካናይዝድ ከአዋሽ በድጋፍ ሰጭነት ይሰማራል። በጎጃም ቀጠና የምዕራብ እዝ 2 ኮሮች፣ ምስራቅ እዝ 3 ኮሮች፣ 6ኛ እዝ 2 ኮሮች፣ የልዩ ዘመቻ እዝ ኮማንዶ 1 ክፍለ ጦርና 7ኛ መካናይዝድ ብርጌድ በድጋፍ ሰጭነት ሲሆኑ አሁን ላይ በጎጃም በስምሪት ላይ ያሉ ናቸው። በጎንደር ቀጠና ስምሪት የሚሰጣቸው ሰሜን ምዕራብ እዝ ሙሉ በሙሉ በአከር ላይ ማዕከል ያደረገ ሜጀር ጀነራል አርማሱ አለሙ የሚመራው አዲስ የሚቋቋም እዝና 5ኛ ሜካናይዝድ ድጋፍ ሰጪ ብርጌድ ናቸው ተብሏል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 ቀን 2018 ዓ.ም ጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናትን ጨምሮ የ4 ሰላማዊ ሰዎች ሕይወት ሲያልፍ ከ10 በላይ ሰዎች ደግሞ መቁሰላቸውን የዓይን እማኞችና የሕክምና ምንጮች ለቢቢሲ ተናገሩ። ቅዳሜ ጠዋት ነበር መስከረም 17 ቀን 2018 ዓ.ም በሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያ ሕይወት እንደተለመደው ትቀጥል ነበር። በአንዳንዱ ክፍል ለ2 ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቅ አባት ነበር። በሌላ ክፍል የታመመው ልጃቸውን ደግም በጤና ለማየት ሌት ተቀን የሚተጉ እናትና አባት ነበሩ። በማዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ሕይወት ወደዚች ምድር ለማምጣት ምጥ ይዟት ትታገል ነበር። የጤና ባለሙያዎችም የሕይወትና የሞት ሽረት የሚደረግባቸውን ክፍሎች ውስጥ የሰው ሕይወት ለማትረፍ እዚህ እዛ ይሉ ነበር። ከቀኑ 6 ሰዓት ሲሆን ግን ይህ ሁሉ ተስፋና ትግል በአንድ ቅጽበት ተለወጠ። ሰማዩ የህይወት ብርሃንን ሳይሆን ሞትን አዘነበ። ያልታወቀ ድሮን በቀጥታ በታካሚዎች ተኝተው በሚታከሙበት ክፍል 5 ላይ አረፈ። ከዚያ በኋላ የሆነው ከጥቃቱ የተረፈች አንዲት የጤና ጣቢያው ባልደረባ እንዴት አስታውሳለች። ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነበር የመሰለን። ከጎኔ የነበሩት ሲወድቁ እኔ እግዚአብሔር ነው የከለለኝ። ፍንዳታው አካባቢውን አናወጠው። የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ዘግናኝ ነበር።
ነበር። በደመ ነፍስ ነበር ይላል አንዱ የአይን እማኝ ለቢቢሲ ዘጋቢ ሲናገር። የደማውም የተመታውም እየተዛዘለ ከፍርስራሹ ሲወጣ ሳይ ያየሁትን ማመን አቅቶኝ ነበር። በፍርስራሹ ውስጥ የሰው ሕይወት ለማትረፍ በተደረገው ግብግብ 4 ሰላማዊ ሰዎች ግን ሊተርፉ አልቻሉም። አይናቸው እያየ የሥራ ባልደረቦቻቸውንና ታካሚዎቻቸው ሲሞቱ የተመለከቱት የጤና ባለሙያዎች የሟቾቹን ታሪክ በሐዘን ይናገራሉ። 3 ልጆቻቸውን ሲያስታምሙ የነበሩ ወላጆች ነበሩ። አንደኛዋ እናት፣ ሌላኛው አባትና ለ2 ወራት የታመመ ልጁን ሲጠይቅ የነበረው ያ ተስፈኛ አባት የልጆቻቸውን ሕይወት ለማትረፍ መጥተው የራሳቸውን ሕይወት አጡ። ነገር ግን ከሁሉ በላይ ልብ የሚሰብረው ታሪክ በማዋለጃ ክፍል ውስጥ የተፈጸመው ነው። ማዋለጃ ክፍል ላይ የሞተች እናት አለች ትላለች የጤና ባለሙያዋ። አንዷ ነፍሰ ጡር ወልዳ ነበር። እሷ ግን እየወለደች እያለች ነው የሞተችው። አዲስ ሕይወት ልትሰጥ ስትታገል የራሷን ሕይወት ተቀጠፈ። አዋላጅ ነርሷም እጇን ክፉኛ ቆስሎ ነበር። ከሟቾቹ በተጨማሪ የ6 ዓመት ሕፃንን ጨምሮ ከ10 በላይ ሰዎች ቆሰሉ። ከነዚህ መካከል 8ቱ ሕይወት ለማትረፍ ሲለፉ የነበሩ የጤና ጣቢያው ባለሙያዎች ነበሩ። አገልጋዮቹ በገዛ ተቋማቸው ውስጥ ተጠቂ ሆኑ። በአካባቢው በተፈጠረው ግጭት ምክንያት መንገድ ተዘግቶ ስለነበር ቁስለኞቹ ለ2 ቀናት ያህል በስቃይ ሲያሳልፉ ቆይተው ሰኞ ዕለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል። የጤና ጣቢያው ከክፍል 5 እስከ ክፍል 7 ድረስ ሙሉ በሙሉ ፈርሷል። ፍርስራሹ በውስጡ ስለነበረው ተስፋና ስለተቀጨው ህልም ምስክር ሆኖ ቆሟል። ዛሬ በሳንቃ ከተማ ህዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተን መድኃኒት እንኳን ማውጣት አልቻልንም ይላል አንድ ነዋሪ። ድሮኑ ትናንትም ሲዞር ነው ያለው። ምን እንደሆነ ግራ ገብቶናል። በአንድ ወቅት የህይወት ተስፋ የሚሰጥበት የነበረው የጤና ጣቢያ አሁን የሐዘንና የፍርሃት ምልክት ሆኗል። ሰማዩ ስር ሞት እያንዣበበ የሳንቃ ከተማ ነዋሪዎች ቀጣዩ የፍርሃት ጀንበር መቼ እንደምትጠልቅ ሳያውቁ ቀናቸውን ይገፋሉ። ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጥነውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ሲሉ ቅንጅት የፈጠሩ ፓርቲዎች ተናገሩ። የተወሰኑ ተፎካካሪ ፓርቲዎች መጀመሪያ ጦርነት ይቁም፣ እስረኞች ይፈቱ በሚል አቋም በሀገራዊ ምክክሩ እንደማይሳተፉ መግለጻቸው ይታወሳል። ኮሚሽኑም ለፓርቲዎቹ ተደጋጋሚ ጥሪ ማድረጉን ሲገልጥ ተስተውሏል። በምክክር ሂደት ለመሳተፍ ከታቀቡ እናት፣ መኢአድና ኢሃፓ ፓርቲዎች ጋር በተለያዩ መድረኮች መወያየቱንም ኮሚሽኑ ከወራት በፊት አስታውቆ ነበር። ፓርቲዎቹ በበኩላቸው ከኮሚሽኑ ጋር ውይይት እንዳደረጉ በምክክሩ መሳተፍንና አለመሳተፋቸውን ለመለየት ግን ከአባሎቻቸው ጋር መወያየት እንዳለባቸው ገልጸው ነበር። ከኮሚሽኑ ራሳቸውን ካገለሉት መካከል ሰሞኑን ቅንጅት መሰረትን ያሉት ፓርቲዎች ይገኙበታል። ቅንጅት መሰረትን ያሉ ፓርቲዎች ከኮሚሽኑ ጋር አብረው ለመስራት አቅደው እንደሆነ የተጠየቁ ሲሆን እነሱ ግን የይስሙላ ሀገራዊ ምክክር አንገባም ብለዋል። ወደ ኮሚሽኑ ለመመለስ አስባቸዋል ተብሎ ከተጠየቁት ከቅንጅቱ አንዱ የሆነው የኢሃፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ወደ ምክክሩ ለመመለስ አላሰብንም፣ ምክንያቱም ኮሚሽኑ ያስቀመጥነውን ቅድመ ሁኔታ አላሟላም፣ ቅንጅቱም አይመለስም ሲሉ መልሰዋል። የምክክር ኮሚሽኑ የተመካከርንበትን መፍትሄ አላስቀመጠም፣ ከመንግስትም ጋር ችግሮቻችን አልፈታንም፣ የፖለቲካ እስረኞች እንዲፈቱ ያልነውን አፈናም እንዲቆም ጠይቀን ነበር ሲሉም አስታውሰዋል። ጦርነት ቆሞ ድርድር እንዲካሄድ በትጥቅ ትግል ውስጥ ያሉ ወገኖች ወደ ምክክሩ እንዲመጡ እውነተኛ ሰላም እንዲጸና ነበር ፍላጎታችንም። ለዚህም ኮሚሽኑ አንዳች ጥረት ሲያደርግ ስላላገኘን ወደ ምክክሩ አንመለስም ሲሉ አክለዋል። ያለምንም ቅድመ ሁኔታ ወደ ምክክሩ ልንመለስ የምንችለው እስረኞች ሲፈቱና ጦርነት ማስቆም ሲቻል ነው። ይህ ከሆነ ኮሚሽኑ እንዲጋብዘንም አንጠብቅም፣ ራሳችን ለምነናቸው እንሄዳለን ብለዋል። ምክክር ከመደረጉ በፊት ጦርነት መቆም አለበት በሚል ከፓርቲዎቹ ለሚነሳው ጥያቄ ምን ምላሽ እንዳለው ከዚህ ቀደም የጠየቀው ኮሚሽኑ በበኩሉ ምክክር ጦርነት እየተካሄደም እንደሚደረግ ገልጾ ነበር። ለዚሁ የኮሚሽኑ ሐሳብ አስተያየት የሰጡት የኢሃፓ ፕሬዝዳንት ደግሞ ጦርነት ሳይቆም ምክክር አድርጎ ስኬታማ የሆነ ሀገር ከጠቀሱ ኢሃፓ ዝግጁ ነው። ሀገራት ጦርነት አቁመው ነው ወደ ምክክር የገቡት። ጦርነት ላይ ሆነው ምክክር የጀመሩ ነበሩ፣ ግን ፈርሷል፣ የትም አልደረሱም ባይ ናቸው። ጦርነት ሳያቆሙ ምክክር አድርገው ውጤታማ የሆኑ ሀገራት ካሉ ኮሚሽኑ ይጥቀስልን። ግን ውሸት ነው የለም ብለዋል። ኮሚሽነሮቹ ጦርነት ማስቆም አይችሉም፣ ግን ብልጽግና ፓርቲን እንዲጫኑ ነው የምንፈልገው ነው ያሉትም። እንደ ፓርቲ ከሀገራዊ ምክክር ከወጣ ምክክር ይፈርሳል። የቱ ጋር ነው ታዲያ ብሔራዊ ስምምነት መጣ የሚባለው? አንድ ፓርቲ እኮ በስሩ በሺዎች የሚቆጠሩ ተከታዮች አሉት። ስለዚህ ህዝቡን ለማደናገር ካልሆነ በስተቀር በዚህ የትም አይደርሱም ሲሉ ተናግረዋል። ግን የአንድ ፓርቲ ሳይሆን የሁሉም ህዝብ ፍላጎት ይዘው ከሄዱ እውነተኛ ብሔራዊ መግባባትንና ሰላም የሰፈነባትን ኢትዮጵያን እንመሰርታለን። የይስሙላ ምክክር ያቁሙ፣ እንዲያውም ህዝባቸውን ይቅርታ
ጠይቀው በዚህ አይነት አካሄድ የትም አንደርስም ብለው ለመንግስት በይፋ መግለጫ ይስጡ ብለዋል ሲል የዘገበው ቲክቫህ ኢትዮጵያ ነው። የአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ ሁሉም የመንግስት ሰራተኞች የበዓል አልባሳትን ወጪ መሸፈኑ ተነገረ። የአዲስ አበባ ከተማ መስተዳደር የኢሬቻ በዓልን ለሚያከብሩ የመንግስት ሰራተኞች የባህል አልባሳትን ወጫቸውን እንዲሸፈን መወሰኑን የተገኘው መረጃ ያሳያል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ መስተዳደር ስር በሚገኙ ሁሉም ክፍለ ከተሞችና ወረዳዎች የመንግስት ሰራተኞች ለኢሬቻ በዓል የሚያስፈልጋቸውን የአልባሳት ወጪ እንዲሸፈን ማድረጋቸው ተነግሯል። ለዚሁ ሲባል የከተማ መስተዳደሩ 275 ሚሊዮን ብር የሚጠጋ ገንዘብ ለባህል አልባሳት ወጪ ማድረጉን መረጃውን ያወጡት ምንጮች አክለው ገልጸዋል። በተያያዘ ዜና በአዲስ አበባ ከተማ የሚከበረውን የኢሬቻ በዓል የሚያስተባብር ኮሚቴ በልደታ ክፍለ ከተማ ስር የተቋቋመ ሲሆን በከተማዋ ለሚከበረው የኢሬቻ በዓል የሚያስፈልገውን አጠቃላይ ወጪ ከከተማዋ ባለሀብቶች በመሰብሰብ ለመሸፈን እንቅስቃሴ ተጀምሮ እንደነበር መዘገባችን አይዘነጋም። የወይዘሮ አዳነች አቤቤ አስተዳደር በበኩሉ በበዓሉ ለሚገኙ የመንግስት ሰራተኞች የባህል አልባሳት ወጪ በአዲስ አበባ ከተማ መስተዳደር እንዲሸፈን መደረጉ ተገልጿል። ከዚሁ ጋር ተያይዞ መንግስት የኦሮሞ ባህል ህዳሴን አውጃለሁ ብሎ ለትግበራው እንቅስቃሴ የጀመረ ሲሆን ይህንኑ የመንግስት እቅድ በኢሬቻ በዓል ላይ ለማንጸባረቅ በኮሚቴ ደረጃ እንቅስቃሴ በመደረግ ላይ ይገኛል ሲል ዞብል ፖስት ዘግቧል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ